guys የጨጓራ መድኃኒቱን እንዴት ነው የምንሰራው ብላችኋልና ኦሬዲ ዩቲዩብ ላይ ሰርቼ ፖስትቼላችኋለሁ ግን I don't think ዩቲዩብ እንዳለ የምታውቁ አይመስለኝም አብዛኞቹ ሰዎች ኦር ዩቲዩብ አትጠቀሙም ሰው ላሳያችሁ እዚህ this is አንድ ብርጭቆ ነው okay ወደ 8 ounce ይሆናል ይመስለኛል so you can add that መጀመሪያ ላይ ወይ ደግሞ ቤኪንግ ሶዳ መጨመር ትችላላችሁ you can do anything ግን እኔ ውሃውን ጨምር መጀመሪያ ከዛ ቤኪንግ ሶዳችንን እናመጣለን ቤኪንግ ፓውደር እና ቤኪንግ ሶዳ የተለያዩ ነገሮች ናቸው ኦኬ ቤኪንግ ሶዳ ነው ያልኩት ፓውደሩ ሌላ ነው it's more acidic ነው እሱን አጠቀሙ so ቤኪንግ ሶዳ እኔ ለብዙ ነገር ነው የምጠቀመው ላውንደሪ የሚሰራበታለሁ ምናምን ጥርሳችሁን መቦርስ ትችላላችሁ ከፈለጋችሁ ብዙ ነገር ኤኒዌይስ ጣት የተነሳው so ማንኪያ ይዘን ታቆይ ኦኬ ይሁን የሾርባ ማንኪያ በዚህ በኩል ደግሞ ስታዩት የሻይ ማንኪያ ነው so በሻይ ማንኪያ ነው የምንጠቀመው አያችሁ በጣም ትንሽ ነው 1 ቲስፑን ከዛ በኋላ እንደዚህ እናደርጋለን ኤንድ ይሄ የሚጠቅመው እንዳልኩት ዩቲዩብ ላይ በደንብ አብራርቻለሁ ግን የጨጓራ መብዛት ያለባችሁ ናችሁ በባክቴሪያ በኤች ፓይሎሪ በመናም ተሰቃዩ ከሆነ ደን ይሄ ምንም አያደርግላችሁ so ሞክሩት አሲድ ከሆነም ተታመሙት ይሄ ያቀዘቅዝላችኋል ለ3 ቀን ነው የሚጠጣው ከ3 ቀን በላይ አስፈላጊ አይደለም እንዳን ከ3 ቀን በላይ ከተሻላችሁ በኋላ ከአንድ ወር ከሁለት ወር በኋላ ተመልሶ ሊያማችሁ ይችላል ኦሬዲ ኢምባላንስ ካለ የሚያማችሁ ከሆነ ነው አብዛኞቹ ሰዎች አያማችሁ ብላዲያ ለመጨረሻ ጊዜ ነው የሚጠፋው but በንዴት ሊሆን ይችላል ወይ በበላችሁት ምግብ ድጋሚ የስቶማክ አሲዳችሁ በጣም ከጨመረ በኋላ ከታመማችሁ just ይሄ እንደዚህ ያረጋችሁ እንትን ማለት ትችላላችሁ ማለት ትችላላችሁ ማለት ነው oh my god ማማ ሳይታ ጋር ነው ያለው let's just this ከታማስሉትን ጥፍት ይላል ወይና ይሟሟል እንደን ዊርድ ስሜት አለው ግን በቃ that's ቀላል ነው ለ3 ቀን ብቻ ነው የምትጠጡት ይተዋቸዋል በ3 ቀን ውስጥ በጣም ነው የሚተዋቸው ለምንድን ነው 3 ቀን በላይ ወይ ለብዙ ጊዜ መጠጣት ማንችለው ካላችሁ ብዙ ደግሞ ዳሊዩት እንድናረጋ አንፈልግም ስቶማካችን አሲዱ ላይክ አሲድ ነው መሆን ያለበት ይሄ ቤዝ ነው ሶ አሲድን እንትን ይለናል ይቀንሳል so ብዙ ይሄን የምትጠጡ ከሆነ ስቶማክ አሲዳችሁ ላይክ ምግብ ላይ ፈጭ ይችላል በጣም ዳሊዩት ከተደረገ በጣም ቤዝ ከሆነ ማለት ነው so መመጣጠን አለበት ስቲል አሲድ እንዲሆን ነው የምንፈልገው ግን በጣም አሲድ ሆኖ እኛን እንዲያቃጥለን ነው ማንፈልገው ገብታችኋል so ለዛ ነው ይሄ ላይክ ማቀዝቀዣ ላይክ መበረዣ ማለት ነው እኔ ጨጓራዬን አያምኝም ግን አንዳንዴ ዝም ብዬ እጠጣለሁ why not you know እና ይሄን ይመስል ነበር ሌላ ጊዜ ግን ዩቲዩብ ላይ ያለ ስትባሉ ዩቲዩብ ላይ ሄዳችሁ ማየት ጀምሩ because ለ10 ምናምን ደቂቃ ነው በትክክል ነው የሰራሁት ብዙ ነገር አካትቻለሁ የሰዎችንም አወሳሰድ ምናምን do that bye